ህይወት እንዲቃናልክ እንዲሰምርልክ ጠንካራና ስኬታማ ሰው መሆን ትፈልጋለህ። ነገር ግን ያኛው ነገር አይሳካልህም። ለምን የሚለው ስንመጣ አራት የሆኑ ለሰዎች መንገር የሌለብን ነገሮች አሉ። ገቢህን ለሰዎች አትንገራቸው። ያ እንዴት ነው? ህይወት እንዲቃናልክ እንዲሰምርልክ ጠንካራና ስኬት ሰላም እንዴት ናችሁ? ውድ የዩቱብ ቻናል ቤተሰቦች እንኳን በሰላም ወደ ዩቱብ ቻናል የመጣችሁ። ለቤተሰቡ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንድትተባበሩኝ ከወዲሁ ጋብዛለሁ። እንግዲህ ዛሬ ወደ እናንተ ይዤላችሁ የመጣሁት እኛ ሰዎች ብዙ ጊዜ የሆነ ነገር እናቅዳለን ወይም ደግሞ የሆነ ነገር ለመስራት እንፈልግና ለምንድን ነው ያ ነገር የማይሳካልን ብለን ራሳችንን እንጠይቃለን። ነገር ግን እኛ በህይወታችን ውስጥ ለሰዎች መናገር ያሌሉብን ነገሮች አሉ። እነዛ ነገሮች ምንድን ናቸው ወደሚለው ስንመጣ አራት የሆኑ ለሰዎች መናገር የሌለብን ነገሮች አሉ። ወደ አንደኛው ስንመጣ ስለምንሰራው እቅድ፣ ስለ ወደፊቱ ልንሰራ ስላሰብነው ነገር በፍጹም ለሰዎች መናገር የለብንም። ለምን መሰላችሁ? ስንናገር ይሄ ሴጣን ከአፍ ይለቅማል የሚባለው ነገር አለ አይደለ? ያ ነገር ይሆንብናል ማለት ነው። እኛ አብዛኛው ሰዎች ስንባል የሰውን እድገት አንፈልግም፣ ውድቀቱን እንጂ እድገቱን አንፈልግም። የሆነ ጓደኛችን ሲያልፍለት ደስ አይለንም። ለምን? እንዴ እኔ ቁጭ ብዬ እሱ ሊበልጠኝ ነው እንዴ እኔ የሆነ ስራ ሳልሰራ እሱ ሰርቶ እኔ ሊያሸንፍ እኔ ሊበልጥ የሆነ የበታችን እኛ ካልሰራን የበታችነት ስሜት የሆነ ነገር ይሰማናል ማለት ነው። ያ ነገር ስላለ እኛ ስለምንሰራው እቅድ ስንነግራቸው ለሰዎች እነሱ ምንድን ነው የሚያስቡት? ለኛ ጉድጓድ ይቆፍሩልናል። ለምንድን ነው ጉድጓድ የሚቆፍሩልን? እኛ ከሰራ ምንድን ነው እንለወጣለን አይደለ? ከሰራ ምንድን ነው እናድጋለን። ያ ነገር አለ። ያ ነገር ደግሞ አይፈልጉትም ሰዎች ማናችንም ሰዎች ስንባል አንድ በህይወታችን ውስጥ ማወቅ ያለብን ነገር አለ። ያ ምንድን ነው? ሰዎች የፈለገውን ያህል ሰርተን የምንለወጥ ከሆነ ማንም ደስተኛ አይሆንም። የገዛ ወንድሞቻችንና እህቶቻችን እንኳን ይቀኑብናል። ለምን? እኛ ስራ ሳንሰራ እነሱ ገና ስራውን እኮ ኦልሬዲ አልጀመርንም፣ ገና እቅድ ላይ ነን ማለት ነው። ገና እቅዱን ብቻ ስንናገር የምን ስሜት ይመጣል መሰላችሁ? የሆነ የቅናት መንፈስ፣ የሆነ ሴጣን አይምሯችን ውስጥ እኮ አንዳንዴ የሚገባበት ጊዜ አለ። ያ ነገር ይሆናል ማለት ነው። ስለዚህ ምንድን ነው የምንሰራውን ስራ ወይም ደግሞ ገና እያቀድን ያለንን ስራ ለሰዎች ባንነግራቸው ሞር የተሻለ ነው የሚሆነው ማለት ነው። ምክንያቱም እኛ ስንሰራ ሰዎች አይፈልጉም። ገና ልንሰራ ስናስብ ጉድጓድ ይቆፍሩልናል። ጉድጓዱን ሲቆፍሩልን ምንድን ነው እኛ ወደ ጉድጓዱ መውደቂያችን ነው። ገና ሳናሳካ ገና በእቅድ ላይ እንዳለን ምንድን ነው የሚዘጋጅልን? ጉድጓድ ነው። ያ ነገር እንዳይሆን ስለምንሰራው ስራ ወይም ልንሰራ ስላሰብነው እቅዳችን ለሰዎች በፍጹም መንገር የለብንም። ያኔ ምንድን ነው ስራችን እራሱ ሰርተን የዛን ሰዓት ስራችን እራሱ ይናገራል። ለሰዎች ሳንነግራቸው እኛ ሰርተን ስንጨርስ ሰዎች በራሳቸው ሰዓት ስራችን እራሱ ይነግራቸዋል ማለት ነው። ስለዚህ መቼም ቢሆን ስራችን እራሱ ይንገራቸው እንጂ እኛ አፍ አውጥተን ለሰዎች እንደዚህ ልንሰራ ነው፣ እንደዚህ ልናደርግ ነው፣ ወደፊት እንደዚህ ላደርግ እኮ ስራ አቅጃለሁኝ ብለን በፍጹም አንንገራቸው። ወደ ሁለተኛው ስንመጣ ደግሞ ሁለተኛው ምንድነው? ጠንካራ መሆነ ደካማ ጎንህን ለሰዎች አትንገራቸው። ጠንካራ ጎንህን ካወቁ አንተ አትበገርም የሚለውን ነገር ያስቡና ምንድነው የሚያመጡት? ውድቀትህን ያመቻቹልሃል። አንተ የምትወርድበትን ከዓላማክ የምትወርድበትን ነገር ያመቻቻሉ። ደካማ ጎንህን ካወቁስ? ደካማ ጎንህን በተለይ ደግሞ ካወቁ በስማም በቃ አንተ በእነሱ በቁጥጥራቸው ስር ነክ ያለኸው። ያ እንዴት ነው? ለምሳሌ እንውሰድና እኔ መጠጥ አልወድም እንበል። እኔ መጠጥ ማልወድ ከሆነ ሰዎች የኔን ድክመት አይደል ውድቀት አይደለም የሚፈልጉት። ምን ያደርጉኛል? እንዴ ወተን እንጠጣ ይሉሃል። ለምን? ድክመትህን ነው የሚፈልጉት። ከዛስ ይሄን ያህል ጠጣሁኝ፣ ይሄን ያህል ይበቃኛል። ኧረ ለምን እንደዚህ ይሉሃል። ከዛ ምንድነው የባሰ አንተ ወደ ታች እየወደክ እንድትመጣ ነው የሚያደርጉት። ያ ደግሞ ምንድነው እነሱ የኛ የሆነ ደካማ ጎናችንን አውቀውታል ማለት ነው። ኦልሬዲ በምንም ነገር ይሁን ምንም ጠንካራም ይሁን ደካማ ጎናችንን አወቁት ማለት ለሰዎች በራሳችን እጅ ምንድነው ራሳችን ወድሽ ከተደፋሽ ብለጥሽ አይክፋሽ የሚባል ነገር አለና በቃ እኛ ወድናም ነበር ያደረግነው እስከሆነ ድረስ ሰዎች የሚጠቀሙት ምንድነው ደካማም ይሁን ጠንካራም ጎንም ይኑር ከነገርካቸው ያችን መንገድ ይይዛሉ። በቃ አለቀልክ። ወደ ሶስተኛው እንምጣ። ስለተደረገ ወይም ስለተፈጠረ ነገር በሰዎች
በጭራሽ መንገር የለብህም። ያለምን መሰለህ እንደዛ የሚሆነው ብዙ ጊዜ ቤታችን ውስጥ ስለተደረገ፣ በተለይ አሁን ለምሳሌ ባልና ሚስቶች ቢጣሉ የሆነ ገበናቸውን አሳልፈው ውጭ ላይ ማውጣት መቻል የለባቸውም። ያለ ምንድን ነው መሰላችሁ? የቤት ውስጥ ያለውን ገበና አውጥተህ ለሰዎች ነገርካቸው ማለት ነገሩ እየሰፋ ነው የሚሄደው እንጂ ተስተካክሎ ይመጣል ብሎ ማሰብ በጣም ከባድ ነው። ለምሳሌ ሚስት ተጣላችና ለጓደኛ ሄዳ እንደዚህ ብላ ነገረቻት እንበል። ከዛ ምንድነው ለጓደኛዋ ነው የነገረቻት። ጓደኛዋን ግን ምንድነው ለሌላ ሰው አደራ አትንገሪ ብላት ነግራት ሊሆን ይችላል። እሷስ ምንድነው ነገሩ ይሄዳል፣ ይሰፋል። ከዛ ምንድነው የሆነ የሚባሉ አባባል አለ፣ አትንገር ብዬ ብነግረው አትንገር ብሎ ነገረው ይባላል አይደል? ዞሮ ይመጣና ነገሩ ማን ጋር ይመጣል? ራሴ ጋር ይመጣል። ያን ሰዓት ምንድነው ያ ቤት ሰላም የለውም፣ ያ ቤት የጭቅጭቅ ቤት ነው፣ ያ ቤት እኮ እንደዚህ ተደርጎበታል ምናምን በቃ ወሬ ምንድነው ይሄ ቤታችሁ ውስጥ ያልተፈጠረው ነገር ሁሉ ተፈጥሯል ብሎ ይሄ የመስፋፋት ደረጃ ነው የሚደርሰው ማለት ነው። እና ብዙ ጊዜ ከተናገርን በኋላ እንዴ ምን ነው ባልተናገርኩኝ ብለን የምንጸጸትበት ጊዜ አለ አይደለ? ያ እንዳይሆን ቤታችን በሰላማዊ መልኩ እንዲቀጥል ከፈለግን የነበረችውን ችግር ራሳችን እዛው ጋር ፈቀኑ ማለፍ እንችላለን ማለት ነው። ስለዚህ ቤት ውስጥ የተፈጠረው ነገር ለጓደኞቻችሁም ይሁን ለማንም ባትናገሩ ይመረጣል። ወደ አራተኛው ስንመጣ ይሄን ለሰዎች አትንገራቸው። ያ እንዴት ነው መሰለህ? ሰዎች የምታገኘውን ነው እንጂ የምታወጣውን ነገር በፍጹም አያስቡም። ለምሳሌ አንተ ገቢክ የቀንም ይሁን የወር ገቢ ሊኖርክ ይችላል እና የሆነ ሻል ያልክበት ደረጃ ወይም ደግሞ አለ አይደል ሰዎችን መርዳት የምትችልበት ደረጃ ላይ እንኳን ራሱ ብትገኝ እነሱ ምንድነው የሚያስቡት? የሆነ ሰንበዴ አካል ተጎድቶ ልታገኘው ትችላለህ። አንተ እኮ የግድ ስትሰጥ ሰዎች ይዩኝ ብለክ አይደለም የምትሰጠው አይደለም፣ በስውር ሰጥተህ ሊሆን ይችላል። ግን እነሱ ምንድነው የሚያስቡት? እንዴ እንትና እኮ እንደዚህ አለው፣ ለምንድን ነው የማይረዳው? እንዴ ይሄ እኮ እንደዚህ አለው፣ ይሄን ያህል እኮ እንትን ያመጣል፣ ለምን እንትን አይልም? እነሱ ሁሉ የሚያስቡት ምንድነው አንተ መስጠትህን ነው የሚፈልጉት። ግን አንተ ያደረግከውን ወይም ደግሞ አንተ ያለብህን ወጪ እነሱ አይረዱህም። ስለዚህ ምንድነው ገቢህን የቀንም ይሁን የወር ገቢህን ለሰዎች አትንገራቸው። ስለዚህ ምንድነው መሆን ያለብን? የራሳችን የሆነ ስንኖር ህይወታችንን ቆጠብ አድርገን መኖር መቻል አለብን። እንደመጣልን የምንናገረውን ነገር ሰብሰብ ማድረግ መቻል አለብን። እንግዲህ ስኬታማ መሆን እፈልጋለሁ፣ ውድቀቴ ምንድነው ብለን የምንጠይቃቸውን ጥያቄዎች ሁሉ እነዚህን ነገሮች ከማድረግ ከተቆጠብን እኛም መድረስ ያለብን ቦታ ወይም ደግሞ እኛ ከሰዎች ጋር ያለን ነገር ምንድነው፣ ከሰዎች ጋር ያለን ሪሌሽንሺፕ ምንድነው የሚሉትን ነገሮች በሙሉ እነዚህ ያነሳኋቸው አራቱ መሰረታዊ ነገሮች ውስጥ የምናገኛቸው ናቸው ማለት ነው። ስለዚህ ጠቅላላ አድርጌ ዛሬው ቪዲዮ ስንመለከት በህይወታችን ውስጥ ማድረግ ያለብንና ማድረግ የሌለብን ነገሮች አሉ። ማድረግ የሌሉብን ነገሮች ደግሞ ምንድናቸው? ስለምንሰራቸው ሰዎች አንናገር። አንድ ሁለት ደግሞ ምንድነው ገቢህን አትንገራቸው። ሶስተኛው ምንድነው ቤት ውስጥ የተፈጠሩትን ነገር እያንዳንዳቸውን ነገሮች መናገር መቻል የለብን። ስለ ወደፊቱ ልንሰራ ስላሰብነው ነገር በፍጹም ለሰዎች መናገር የለብንም። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ጥያቄ፣ አስተያየት፣ ኮሜንት ካላችሁ ማንኛውንም ጥያቄ ይሁን ከስር ባለው የኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። የዛሬው ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ያው እንግዲህ ስገባም እንዳልኩት ስወጣ የምላችሁ ነገር ምንድነው ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ አይረሳ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።